እሺ ቤተሰቦች ዛሬም እንደተለመደው ምርጥ ታሪክ ይዤላችሁ መጥቻለሁ። ይህ ከሁሉ ፊልም ነው። ታሪካችንን ከመጀመራችን በፊት ላይክ፣ ሼር፣ ሰብስክራይብ ማድረግና ቪፒኤን ማብራትም እንዳይረሳ። እወዳችኋለሁ። ይመቻችሁ። ታሪካችን ሲጀምር በታይላንድ በሚገኝ ከመሬት በታች ባለ የድብድብ ቤት ውስጥ ነው። በዚያም አንድ ሰው ለመቆየት ከፈለገ ኃይለኛ የምት ህመሞችን መቋቋም ግድ ይለዋል። ታሪኩ የሚጀምረው ቢሊ በሚባል አንድ ኃይለኛና ብዙ ብቃት ባለው ተደባዳቢ ነው። ሁሉም ተደባዳቢዎች ቢሊን ይፈሩታል። ምክንያቱም በድብድብ ወቅት ራሱን መቆጣጠር ስለማይችል ነው። ተፋላሚዎቹን እስከ መግደል ድረስ ንዴቱን መቆጣጠር አይችልም። ስለዚህ በዚህ ሪንግ ውስጥ ማንም ከእርሱ ጋር ግብ አይፈጥርም። ቢሊ የትኛውም ተደባዳቢ አይፈራም። በድብድብ ወቅትም ምንም አይነት ህመም አይሰማውም። ከዚህ ጀርባ ግን አንድ ትልቅ ሚስጥር አለው። እርሱም ቢሊ ለድብድብ ወደ ሪንግ ከመግባቱ በፊት ሁልጊዜ ድራግ ይወስዳል። በዚህም የተነሳ ቢሊ ራሱን መቆጣጠር አይችልም። ዛሬ ቢሊ ትልቅ ፍልሚያ ያለበት፣ እንደለመደውም ድራግ አጭሶ ይገባል። የዛሬው ተፋላሚ በታይላንድ ውስጥ ኃይለኛ የሆነ ተደባዳቢ ነው። በዚህም የተነሳ የመደንዘዣ እጹን ከመጠን አሳልፎ ወስዷል። በመጀመሪያ ቢሊ እንደተለመደው ተፋላሚውን ይመታዋል። ነገር ግን ማደንዘዣው ከአቅሙ በላይ ስለሆነበት ቢሊ የመደንዘዝ ስሜት ፈጥሮበታል። ኃይለኛው ተፋላሚ ቢሊን በኃይል በመምታት ይጥለዋል። ቢሊ ይሸነፋል። በዚህም የተነሳ በጣም ይናደዳል። አደንዛዥ እጹንም በተከታታይ መጠቀም ይጀምራል። ቢሊ ተወላጅነቱ አሜሪካዊ ቢሆንም ኑሮውን ግን በታይላንድ አድርጓል። አደንዛዥ እጽን መጠቀም ብቻ ሳይሆን በመሸጥም ብር ያገኛል። በዚህም ምክንያት ፖሊሶች እሱን በመፈለግ ላይ ናቸው። አንድ ቀን ጠዋት ፖሊሶች መኖሪያ ቤቱን ሰብረው ይገባሉ። በክፍሉም ብዙ አደንዛዥ እጾችና የጦር መሳሪያዎችን ያገኛሉ። ቢሊም ለ3 ዓመት ተፈርዶበት ታይላንድ ውስጥ በሚገኝ አንድ ከባድና ትልልቅ ወንጀል የፈጸሙ ታራሚዎች ወደሚታሰሩበት እስር ቤት ይወሰዳል። በዚያ እስር ቤት የእድሜ ልክ ወይንም የሞት ፍርድ የተፈረደባቸው ታራሚዎች ብዙዎች ናቸው። ታራሚዎቹ አዲስ ሰው ሲገባ እንደለመዱት ያንገላቱታል። ቢሊ ደግሞ የሌላ ሀገር ዜጋ በመሆኑ የታራሚዎቹን አይን ስቧል። በእስር ቤቱ ከደረሱ በኋላ ሁሉም አዳዲስ ታራሚዎች በጥብቅ ይፈተሻሉ። ከዚያም በመስመር ተደርድረው ይቆጠራሉ። የእስር ቤቱ ዋና ተቆጣጣሪ ስለ እስር ቤቱ ደንብና ስርዓት አጥብቆ ይነግራቸዋል። ደንቡን የተላለፈ እስረኛም ኃይለኛ ግርፋት እንደሚጠብቀው ይነግራቸዋል። በመቀጠልም ሁሉም ታራሚዎች ወደ ማረፊያቸው ይደርሳሉ። ማረፊያ ቤቱ ከተለመደው ወጣ ያለና ብዙ ታራሚዎች አጠገብ ለአጠገብ ሆነው ተደርድረው የሚተኙበት ነበር። ሌሊት ላይ ቢሊ አጠገቡ የነበረው ታራሚ እንደሞተ ይገነዘባል። በነጋታውም ወደ መጸዳጃ ቦታ ይሄዳል። ቢሊ የእስር ቤቱ ሁኔታ ምንም አልተመቸውም። ሁሉም ታራሚዎች አደገኛ ጸባይ ነው ያላቸው። በተጨማሪ በአደንዛዥ ሱስ በጣም ስለተያዘ ሰውነቱ መልመድ አቅቶታል። በዚያ ውሃ ለመቅዳት ሁሉም ታራሚዎች በኃይል ይጋፋሉ። ቢሊም ለራሱ ለመቅዳት ሲሞክር ከሌላ ታራሚ ጋር ይጋጫል። ጸቡም በኃይል ይከራል። ቢሊም ታራሚውን ይመታዋል። በኋላም ጥፋተኛ ባይሆንም ሌሎቹ ታራሚዎች ቢሊን ጥፋተኛ እንደሆነ በሐሰት ይከሱታል። የእስር ቤቱ ጥበቃዎች ቢሊን ትንሽ ሳጥን ውስጥ ለጥቂት ቀናት ይቆልፉበታል። ትንሿ ሳጥን ለመተኛትም ሆነ በአግባቡ ለመቀመጥ አትመችም። ቀን ላይ ፀሐይ ስለሚነካው ሙቀቱ ኃይለኛ ነው። ከ3 ቀናት በኋላ ቢሊ ከትንሿ ሳጥን ወጥቶ ወደ ሌላ ክፍል ይወሰዳል። በዚያ ያሉት ታራሚዎች በጣም አረመኔና ጨካኝ ናቸው። የግሩፑ መሪ ኪን ይባላል። ኪን ሁሉም የሚያከብሩት የእስር ቤቱ ካቦ ነው። ኪን ቢሊ ወደ እስር ቤቱ እንዴት እንደገባና ከየት እንደመጣ ይጠይቀዋል። ቢሊም ቦክሰኛ እንደሆነና በድራግ ምክንያት እንደታሰረ ይናገራል። ኪንም ፑሽአፕ እንዲሰራ ያዘዋል። ትዕዛዙን ማክበር እንዳለበት ተረድቶ የቻለውን ያህል ሰራ። ከዚያ በኋላ የኪን አጃቢዎች ቢሊ ላይ ያሾፉበትና ይቀልዱበት ጀመር። ሱስ እንደነበረበትም ስላወቁ እነሱ ጋር ያለውን እጽ በትንሹ እንዲጠቀም ፈቀዱለት። ሱሱም እንደ አዲስ ጸናበት። የሚወስደው አደንዛዥ እጽም ኃይለኛ የሆድ ህመም እየፈጠረበት ነው። ቢሊም ቆይቶ ፔንኪለር እንዲሰጠው ጥበቃውን ይጠይቀዋል። ጥበቃውም ለመድኃኒቱ መክፈል እንዳለበት ይነግረዋል። ቢሊም በቆዳው ምክንያት እንደዚህ እንዳለው ሲረዳ ጥበቃውን መሬት ላይ ጥሎ መደብደብ ይጀምራል። ሊያገላግሉ የሚመጡትንም ጥበቆች እየቀላቀለ መሬት ላይ ጥላቸዋል። አንደኛውን ነክሶ ያደመዋል። ቢሊ ራሱን መቆጣጠር አልቻለም። በዚህ የተነሳ ብዙ ጥበቃዎች መጥተው ቢሊ ራሱን እስኪስት ድረስ ይደበድቡታል። ድብደባው በጣም ስለበዛበት ቶሎ መንቃት አልቻለም ነበር። ነገር ግን መንቃት ሲጀምር አንዲትን ሴት ይመለከታል። ሴቲቷም ቢሊ እስኪያገግም ድረስ እየተንከባከበችው ነበር። ቢሊም ሙሉ ለሙሉ ሲያገግም ከነበረበት ማረፊያ ቦታ ወጣ። ቢሆንም ነገሮች እንደበፊቱ አልነበሩም። ምክንያቱ ደግሞ ቢሊ ኃይለኛ ተደባዳቢ መሆኑን ጥበቃዎቹ አይተዋል።
ከዚያም ወደ ነበረበት ማረፊያ ክፍል ተቀላቀለ። ታራሚዎቹ ወደ ውጭ እያዩ ይጮሃሉ። ቢሊም ምን እንደሆነ ለማየት ሲጠጋ 3 ሴቶች አይተው ነው። ከነሱ መካከል አንዷ ቢሊን ስትንከባከብ የነበረችው ናት። ከዚያም ስሟ ፋም እንደሆነና በእስር ቤት ውስጥ ተንከባካቢ ሆና እንደምትሰራ አወቀ። ይህንንም እንዳወቀ ቀጥታ ወደ እሷ ሄዶ ያመሰግናታል። በዛውም በደንብ ይግባቡና በብድር ሲጋራ እንድትሰጠው ይጠይቃታል። እርሷም ቶሎ መክፈል እንዳለበት ነግራ ትሰጠዋለች። ቢሊም እንደሚመለስላት ቃል ይገባላታል። ከዚያም ሲጋራውን ይዞ ቀጥታ ወደ ካፑኪን ሄዶ አጃቢዎቹ እንዳይተናኮሉት ይሰጠዋል። ቢሊ ሱሱ አሁንም ስላስቸገረው አንዱን ፖሊስ እየከፈለው ድራግ እንዲያመጣለት አድርጎ መጠቀሙን ቀጠለ። በአንድ ምሽት ሁሉም ታራሚዎች በተኙበት የኪን ጓደኛ የአየር ማቀዝቀዣው ላይ አንድ ብረት ፈቶ ወደ አንድ ማረሚያዎች ክፍል በመግባት የተኙትን 2 ታራሚዎችን ይገድላቸዋል። ወዲያው ሁሉም ታራሚ በሳይረን ተቀስቅሰው ወደ ውጭ እንዲወጡ ይደረጋል። ጠባቂዎቹም ሁሉንም ታራሚዎች በደንብ ሲፈትሹ በደንብ ቢፈልጉ ሊያገኙባቸው አልቻሉ። ነገር ግን ይህ ምሽት ለቢሊ ጥሩ አልነበረም። ቢሊ በቲሸርት ውስጥ የተደበቀ እጽ እንዳለ ታውቋል። ነገር ግን ይህን ያደረገው ኪን ነበር። ራሱን ለማዳን ሲል የቢሊ ልብስ ውስጥ ድራጉን ደብቆታል። ቢሊ ይህንን አደንዛዥ እጽ ከየት እንዳመጣው አጥብቀው ጠየቁት። እሱም የእርሱ እንዳልሆነ ይነግራቸዋል። ቢሆንም ከእርሱ ልብስ ውስጥ ስለተገኘ ሊያምኑት አልቻሉም። ቢሊም ልብሱ የእርሱ እንዳልሆነ ለብሶ አሳያቸው። ልብሱ አልሆነውም። እነርሱም ይህንን ሲያዩ የእሱ እንዳልሆነ ይረዳሉ። ቢሊ ልብሱ የኪም እንደሆነ አውቋል። ነገር ግን እውነታውን መናገር ለሕይወቱ አደጋ ስለሆነ ዝምታን መርጧል። ጠባቂዎቹም ልብሱ የኪም እንደሆነ ስለጠረጠሩ ኪምን አስረው በኃይል መግረፍ ይጀምራሉ። እውነታውን እንዲነግራቸው የኪም የህመም የጩኸት ድምፅ በማጉያው ሁሉም እንዲሰሙት ተደረገ። ሁሉም ታራሚ በፍርሃት ተውጧል። በተመሳሳይ ሰዓት ቢሊ ግን ደስተኛ ነበረ። ምክንያቱም ኪም እርሱን ሆን ብሎ ሊያጠቃው ስለነበረ ነው። በነጋታውም ቢሊ እጹን ወደሚሰጠው ጥበቃ በመሄድ ሊቀበለው ይሞክራል። ጥበቃው ግን አንድ ነገር ካደረገ ብቻ እንዲሰጠው ይነግሯል። እርሱም 2 የምግብ አብሳዮችን እንዲደበድብለት ነበረ። ቢሊ ይህንን ማድረግ አልፈለገም። ቢሆንም ሱሱ በጣም አስጨንቆታል። ስለዚህ ወደ ማብሰያው ሄዶ እንደተባለው 2ቱን ሰዎች ደበደባቸው። ነገር ግን ቢሊ ያደረገው ነገር ጥፋት እንደሆነ አውቋል። ጥበቃውም ይህንን ሲያይ ለቢሊ እጹን ሊሰጠው ሲል ቢሊ ጥሎት ሳይቀበለው ይሄዳል። ቢሊ ለድራግ ብሎ ምንም ያላደረጉትን ሰዎች በመደብደቡ ራሱን ጠልቷል። በዚህም ምክንያት ቢሊ ራሱን ለማጥፋት የእጁን ደም ስር ይቆርጣል። በአጋጣሚ አንድ ታራሚ ያየውና የቆረጠውን እጁን በጨርቅ ይጠቀልልለታል፣ ያተርፈዋል። ቢሊ ለመኖር የሆነ ምክንያት እንደሚያስፈልገው ተረድቷል። ስለዚህ የሚወደውን ቦክስ ለመጀመርና ሱሱን ለማቆም ለራሱ ቃል ይገባል። ተነስቶ ወደ ቦክስ መለማመጃው ያመራል። ነገር ግን በሩ ላይ ሲደርስ ዋና አሰልጣኙ በሩን ዘጋበት። አሰልጣኙ ቢሊ ሱሰኛ እንደሆነና ሲደባደብም ስፖርታዊ ስነ ምግባር እንደሌለው ስለሚያውቅ እንደማይፈቅድለት ይነግረዋል። ቢሊም በመበሳጨት ይመለሳል። የዛን ቀን ምሽት ቢሊ ወደ መጸዳጃ ቤት ሲሄድ ነባር ታራሚዎቹ አዲስ የገባ አንድ ልጅ ሲያሰቃዩት ያያል። ነገር ግን እርሱም ይህንን ጉዳይ ለሰው ቢናገር እንደሚገድሉት ነግረውት ይለቁታል። በቀጣይ ቀንም ሲያሰቃዩት የነበረው አዲሱ ታራሚ ራሱን ሰቅሎ ይገኛል። መርማሪዎቹም ሬሳውን መጥተው ይወስዱታል። የእስር ቤቱ ጠባቂዎቹም እንደለመዱት ከታራሚዎቹ መረጃ ይጠይቃሉ። ቢሊም ይጠየቃል። ቢሊ ግን ምንም መልስ አልሰጠም። ኪም የቢሊን ዝምታ ሲያይ ይረጋጋል። በቀጣይ ቀን ሁሉም ታራሚዎች ወደ ማረፊያቸው ሄደው ቁማር የተጫወቱ ነው። ቢሊ ነበረበት። እንደ አጋጣሚ ሆኖ ቢሊ የመጀመሪያውን ዕጣ አሸነፈ። ነገር ግን አብሮት እየተጫወተ የነበረው ታራሚ ሲጋራውን እንደማይሰጠው ይነግረዋል። በዚህ ሰዓት ኪም በመሃል በመግባት የጨዋታ ሕጉን አክብሮ እንዲሰጠው ይናገራል። በዚህም የተነሳ ቢሊ ብዙ ሲጋራዎችን ያሸንፋል። ቀጥታም ወደ ፋም ሄዶ የነበረበትን ብድር ይከፍላል። ፋም የቢሊ ታማኝነት አስገርሟታል። መግባባታቸውም ቀጥሏል። ለምን እንደታሰረ ይነግራታል። መታሰሩን ግን ቤተሰቦቹ እንደማያውቁም ይነግራታል። ፋም አሳዝኗት ታቅፈዋለች። ከዚህ በኋላ ቢሊ ወደ ቦክስ አሰልጣኙ ሄዶ ሲጋራ ይሰጠውና መጥፎ ጸባዩን እንደሚለውጥ በምላሹ ደግሞ እንዲያሰለጥነው ይጠይቀዋል። አሰልጣኙም በቢሊ ሐሳብ ተስማምቶ መሰልጠን ይጀምራል። ቢሊም በየቀኑ እየመጣ መሰልጠኑን ተያይዞታል። እዛ በሚሰለጥኑት ቦክሰኞች ላይም ቢሊ በአቅሙ አግራሞት መፍጠር ችሏል። አሰልጣኙም ለሙከራ ከአንድ ቦክሰኛ ጋር ያጋጥመዋል። ቢሊ እንደተለመደው ፍልሚያውን ያሸንፋል። ቢሊ በዚህ አላቆመም። ሳይሰለች መሰልጠኑን ቀጥሏል።
አሰልጣኙም በመገረም ሌላ ውድድር ያዘጋጅለታል። የአሁኑ ተፋላሚ ብዙ ልምድ ያለውና ኃይለኛ ቦክሰኛ ነው። ይህን ውድድር ለማየትም የእስር ቤቱ ዋና አዛዦች ታድመዋል። ፍልሚያው 3ኛ ዙር ደርሷል። ተፋላሚውም ከባድ ነበር። ነገር ግን ቢሊ ተፋላሚውን በዝረራ ያሸንፈዋል። ዋና አዛዦቹም በቢሊ ብቃት ተገርመው ወደ ቢሮ ያስጠሩታል። አዛዦቹም በታይላንድ ትልቅ የቦክስ ቶርናመንት እንዳለና እንዲሳተፍ ይጠይቁታል። ይህን ቶርናመንት ካሸነፈ ብዙ ብርና እውቅና እንደሚያገኝም ይነገረዋል። ቢሊ ምንም ሳያቅማማ በሐሳቡ ይስማማል። ሊወጣም ሲል አዛዡ የቢሊ አባት የጻፈለትን ደብዳቤ ይሰጠዋል። ይህንን ደብዳቤ ሲያነብ ቢሊ ብቸኝነቱን ያስታውሳል። ቤተሰቦቹን ማየት እንዳለበትም ይሰማዋል። ከዚያ ወደ ተሻለና ሰላማዊ ወደ ሆነ ማረፊያ ይወሰዳል። በዚያ ያሉት ታራሚዎች ቢሊን ለፍልሚያው እያገዙት ነው። እቃውን ከድሮ ማረፊያው ለማምጣት ሲሄድ እዚያ ያሉት ታራሚዎች በቅናት ይመለከቱት ነበር። ኪምም ቢሊን የራሱ አገልጋይ ለማድረግ እያሰበ ነበር፣ ግን አልተሳካለትም። በቢሊ አዲሱ ማረፊያ ውስጥ ያሉት ታራሚዎች ሰላማዊና እንዲጎብዝ የሚያበረታቱ ናቸው። አብሮት ይሰለጥናሉ። ነገር ግን ይህ የሚሆነው እሱ ለቶርናመንቱ አሸናፊ ለማድረግ ብቻ ነው። ካላሸነፈ ግን ወደ ድሮ ማረፊያው እንደሚመልሱት ተረድቷል። ስለዚህ ከምን ጊዜውም በላይ መሰልጠኑን ቀጥሏል። አንድ ቀን ቢሊ ፋም ወዳለችበት ቦታ ሲሄድ ከአንድ ታራሚ ጋር ሲሽኮራመሙ ያያል። በዚህም ተናዶ ከታራሚው ጋር ይጣላል። በዚህ የተነሳ ከፋም ጋር ይጣላሉ። ልቡም ማዝኖ ወደ ሱሱ ይመለሳል። ስልጠናው ላይም ትኩረት ማድረግ አቃተው። በስልጠና ላይም እያለ ከሌላ ሰልጣኝ ታራሚ ጋር በመጣላት ይደባደባል። ይህንን የተመለከቱት ጥበቃዎቹ ቢሊን ለብቻው ማረፊያ ውስጥ ያስሩታል። ስሜቱን መቆጣጠር አለመቻሉ እየጎዳው እንደሆነ የተረዳው ቢሊ ራሱን ለማረጋጋት ስፖርት መስራት ጀመረ። ከጥቂት ቀናት በኋላ ቢሊ ወደ ጓደኞቹ ጋር ይመለሳል። እዚያም ሲደርስ የደበደበውን ልጅ ነበር። ሊመቱት ሲሞክሩ ይቅርታ ጠየቃቸው። የዛን ቀን ስሜቱ ጥሩ ስላልነበረ ያ እንደተፈጠረ ነገራቸው። እርሱም ይቅርታውን ተቀብለው ወደ ስልጠናው ይመለሳሉ። ቢሊ አንድ ምሽት ላይ ፋምን ይመለከታታል። የበፊት ንዴቱ አሁን የለም። ቢሊ የእስር ቤት ዓለም ህይወቱ እንዳልሆነ ተገንዝቧል። በማግስቱ ቢሊ ገላውን በመታጠብ ላይ ሳለ የኪም ሰዎች ይከቡታል። ኪም ብር እንዲሰጠው ይጠይቀዋል። እስከዛሬ ድራግ በነፃ እየሰጠው እንደነበረና እንዲከፍለው በጉልበት ያስጠነቅቀዋል። ቢሊ ግን ብር እንደሌለው ይነግረዋል። ቢሊንም መሬት ላይ ዘርግተውት ኪም ከራሱ ሰውነት ደም በመርፌ ቀርቶ እንደሚወጋው ያስፈራረዋል። ኪም በደም ውስጥ ኤችአይቪ ስለነበረ ነው። ቢሊም በመጨነቅ ከቶርናመንቱ የሚያሸንፈውን ብር የፈለገውን ያህል እንደሚሰጠው ቃል ይገባለታል። ይህንን ሲሰማ ኪም እንዲለቁት ያደርጋቸዋል። አሁን ቢሊ ያለው አማራጭ ማሸነፍ ብቻ ነው። አለበለዚያ ተመልሶ ወደ ድሮ ማረፊያው ከተመለሰ ኪም በህይወት እንዲኖር እንደማይፈቅድለት ተረድቷል። ቢሊ በስልጠና ላይ እያለ የማያውቀው ስሜት ይሰማዋል። አቋርጦ ወደ መጸዳጃ ቤት ሄዶ ሊያስመልስ ይሞክራል። ደም የቀላቀለ ነገር ያስመልሰዋል። ቢሊ ራሱን ስቶ ባለበት ወደቀ። ሲነቃም ራሱን ሆስፒታል ውስጥ ያገኘዋል። ከሱስ ብዛትና በቦክስ ምክንያት አንጀቱ ተጎድቷል። ከባድ ምትና ከባድ ዕቃ ካነሳ ደግሞ ሊያስመልሰው እንደሚችል ዶክተሩ ይነግረዋል። ዶክተሩ በመቀጠል ሱሱንና ቦክስ ማቆም እንዳለበት፣ ያለበለዚያ ግን ለሞት ሊዳረገው እንደሚችል አስጠንቅቆ ይነግረዋል። ቢሆንም ቢሊ ግዴታ ቶርናመንቱን ማሸነፍ ስላለበት ግድ አላለውም። ወደ ስልጠናው ተመልሷል። በመጨረሻም የታይላንድ ብሔራዊ የቦክስ ውድድር ቀን ደርሷል። በታይላንድ የሚገኙ ትላልቅ የቦክስ አዘጋጆች ተሳትፈውበታል። ጊዜው ደርሶ ቢሊ ወደ ሪንጉ ገባ። ተፋላሚውም ብልህና ልምድ ያለው ነበረ። 3ኛው ዙር ካለፈ በኋላ ቢሊ ይወድቃል። ተፋላሚውም ሆዱን በኃይል ይመታዋል። በዚህ ጊዜ ኃይለኛ ህመም ይሰማዋል። ይህንን ሲመለከት ተፋላሚው የቢሊን ሆድ በተደጋጋሚ መምታት ይጀምራል። ቢሊ ይህንን በትዕግስት ከተቋቋመ በኋላ 4ኛው ዙር ላይ ተፋላሚው መዳከሙን አይቶ ከባድ ዱላ አሳረፈበት። ሁሉም ሰው ቢሊ ያሸንፋል ብሎ ባልጠበቀበት ሰዓት ተፋላሚው መሬት ላይ ዘረረው። ራሱን ስቶ መነሳት ተሳነው። ቢሊም ባልጠበቀው ሁኔታ የታይላንድ ሻምፒዮን ሆኖ አሸነፈ። ሁሉም ታዳሚ ድጋፉን በጩኸት ገለጸለት። የእስር ቤት አዛዡን ተነስቶ ለቢሊ ያጨበጨበለት። በሚያሳዝን ሁኔታ ቢሊ ደስታውን ማጣጣም አልቻለም ነበር። በድጋሚ ደም አስመልሶት ይወድቃል። ሲነቃም ሆስፒታል ተኝቷል። አጠገቡ ምንም አይነት ጥበቃ አልነበረም። ቢሊም ይህንን ድል በመጠቀም ከሆስፒታሉ ተደብቆ ያመልጣል። ከብዙ ጊዜ በኋላ የነጻነት አየር እየተነፈሰ ነው። ነገር ግን ቢሊ ተግባሩን አስተውሎ ሲመለከት ኑሮ ከፖሊስ ጋር የአይጥና የድመት ሊሆንበት ነው። በፍጥነት ወደ ሆስፒታሉ ተመልሶ የነበረበት አልጋ ላይ ይቀመጣል።
ቢሊ ሙሉ ለሙሉ አገግሞ ሲጨርስ ተመልሶ ወደ ማረሚያ ቤቱ ገባ። የ3 ዓመት ፍርዱንም ከጨረሰ በኋላ ወደ ኢንግላንድ እስር ቤት እንዲመለስ ይደረጋል። በዚያም አባቱን ያገኘዋል። ይህ ፊልም ቢሊ ሞረንስ የተባለ ሰው እውነተኛ ታሪክ ነው። ባለ ታሪኩ ራሱ መጽሐፉን የጻፈው ሲሆን አሁን ባለበት ጊዜ የሱስ ማገገሚያ ከፍቶ ሰዎችን እየረዳ ይገኛል። አበቃን። ከሁሉ የፊልም ቻናልን ሰብስክራይብ በማድረግ በዓለም ዙሪያ የሚሰሩ ፊልሞችን ታሪክ በአጭሩ ይመልከቱ።